ሰላም እንዴት ናችሁ? ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ቻናላችንን አሁኑኑ ሰብስክራይብ ያድርጉ። እናም እንደተለመደው ቪዲዮ ላይክ በማድረግ ጀምሩት። ይመቻችሁ። ሰላም ሙዚቃ አቀናባሪው፣ ዛሬ ከጓደኛዬ ጋር ወደ አንተ ስቱዲዮ የመጣ ነው። ያው እኔ ኮጆ ዘፈን ለማውጣት ፈልጌ ነው። እናም አሁን ግጥምና ዜማ በሙሉ ጨርሼ ዛሬ ወደ አንተ መጥቻለሁ። በቃ አንተ ብቻ እንደ አብዛኞቹ የሀገራችን ዘፋኞች እዚሁ የፈጠነ ድምጼን አሳምረህ ያበደ ሙዚቃ ከሰራልኝ እመነኝ ያልከኝን ገንዘብ ወዲያውኑ ከፍልሃለሁ። እሺ ኮጆ ምንም አያሳስብህ። አው አንተ ከማን ታንሳለህ? እንደ ማንኛውም ሰው ያበደ ዘፈን እሰራልሃለሁ። ታዲያ ድምጽ ከመቀዳቱ በፊት ግን የምዘፍነውን ሙዚቃ መስማት ፈልጋለሁ። እስቲ የዘፈኑ ርዕስ ምንድነው? በል አንድ አፍታ የምዘፍነውን በልልኝ። እሺ አቀናባሪው፣ ያው የዘፈኔ ርዕስ ቻፓ ይሰኛል። እናም በትንሹ ልበልልህ፣ በእርግጠኝነት ትወደዋለህ። አው ቻፓ 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 ጉድ ሰራኝ፣ ቻፓ 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 ተጫወተብኝ፣ ቻፓ 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 ብዙ አከሰረኝ፣ ቻፓ 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 ገደል ከተተኝ። ኦ ኮጆ በጣም አሪፍ ይመስላል። በቃ አሁኑኑ ጀምር። ገና በጠዋቱ ወደ ጂም ቤት ገባው። ወዲያውኑ በቅጽበት ገራሚ ቻፓየው። ከዚህ ቅርቢም ብዬ ስፖርቴንም ሰራው፣ ግን አላስቻለኝም። ወደ እሷ ተጠጋው። አሰልጣኝኔም ብዬ ብዙ አወራው። ስፖርት ብላት ሰራት፣ ወዲያውኑ ተስማማው። ወደ ላይ ወደ ታች አብረን ብዙ ሰራን። አልጋ ከመያዝ ውጪ ሌላማ ምን ቀረን? ይህን ሁሉ ስንሰራ ያገበደ ወንድሟ እጅ ከፍንጅ ያዘኝ። እዛው የፈጠነ ወደ ቤቴ አወላልቆ ላከኝ። ቻፓ 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 ተጫወተብኝ። ቻፓ 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 ጉድ ሰራኝ። ቻፓ 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 ብዙ አከሰረኝ። ቻፓ 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 ገደል ከተተኝ። አቀናባሪው ድምጼ እንዴት ነው? አሪፍ ነው አይደል? ያው ኮጆ ድምጽ እንኳን ለዘፈን ለለቅሶም አይሆንም። ነገር ግን እንደሌላው ዘፋኝ ድምጽን አስተካክዬ አሪፍ ሙዚቃ ሰራልሃለሁ። እንዴ እንደዛ ከሆነማ በቃ እኔም ተስፋ አለኛ። በል አቀናባሪው፣ ሌላ ጊዜ ግጥምና ዜማ አዘጋጅቼ በደንብ ተዘጋጅቼ እመጣለሁ። በቃ አቀናባሪው፣ ለምን አሁን ከዘፈንኩት ላይ ለትሬንድ እንዲሆን ቻፓ ቻፓ የሚለውን ፓርት ቆርጠህ ያንተ የዩቲዩብ እና የቲክቶክ ቻናል ላይ ለምን አሁን አልለቀውም? አዎ በእርግጠኝነት ብዙ ሰዎች ይወዱታል። ከዛም ከሳምንት በኋላ ሙሉ ዘፈን ሲለቀቅ በደንብ ይታያል። እሺ ኮጆ ይሄ በጣም ጥሩ ሀሳብ ነው። በቃ ለአሁን ዩቲዩብ ላይ ልልቀቀውና በጣም አሪፍ ከሆነ ደግሞ ቲክቶክ እና ሌሎች ፕላትፎርሞች ላይ ትሬንዱን እናስጀምረዋለን። ቻፓ 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 ጉድ ሰራኝ። ቻፓ 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 ተጫወተብኝ። እንዴ ኮጆ በጣም ይገርማል። ለትሬንድ ብለን ዩቲዩብ ላይ የለቀቅነው ቻፓ የሚለው ዘፈን በአንድ ሰዓት ውስጥ 1 ሚሊዮን ቪው ታይቷል። ነገር ግን በሚያናድ ሁኔታ 999999 ሰዎች ዘፈኑን አልወደዱትም፣ ዲስላይክ አድርገውታል። በፈጣሪ 1 ሚሊዮን ቪው! ኦ ይሄ ማመን አልችልም። በቃ እንደዚህ ከሆነማ ሙሉ ዘፈኑን በጣም አሪፍ አድርጌ ከሰራሁትና አንተ ደግሞ ቅንብሩን በጣም ቆንጆ ካረከው በእርግጠኝነት ከጠበቅነው በላይ ዘፈኑ በጣም ብዙ ቪው ይኖረዋል። ወይ ጉድ! ስንት ነገር ሞክሬ በቻፓ የተነሳ እስከ ዛሬ ድረስ ኪሳራ በኪሳራ በሆንም፣ አሁን ግን እድሜ ቻፓ ለሚለው ዘፈኔ በስተመጨረሻ አንድ ነገር ተሳካለኝ። ሃሃሃ ኮጆ ብዙም አትደሰት፣ ምክንያቱም ለትሬንድ ዝም ብሎ የተለቀቀው ዘፈን ብዙ ቢታይም ላይክ ያረኩት ግን እኔ ብቻ ነኝ። እናም ይሄ ደግሞ በታሪክ እስካሁን ድረስ እንደዚህ ቪዲዮ በጣም ብዙ ዲስላይክ ያለው ቪዲዮ ዩቲዩብ ላይ የለም። ቆይ እናንተ ግን ስራችሁ ምንድን ነው? ቆይ ምን ሆናችሁ ነው ይሄ ለትሬንድ የተሰራውን የሰዎችን ጆሮ የሚደፍን ዘፈን ሲለቀቅ ስትራይክ ያላካችሁት? በዛ ላይ ዘፈኑ ላይ ያለው የዲስላይክ ብዛት ሌላ ቪዲዮ ላይ እስከ ዛሬ ድረስ አይቼ አላውቅም። በሉ ለማንኛውም ከስራችሁ ሳትሰናበቱ በፊት አሁኑኑ ቪዲዮውን አጥፉትና ለቻናሉ ደግሞ ዋርኒንግ ስጡት። እንዴ ምንድን ነው? አሁኑኑ ይህንን ዘፈን ከቻናሉ ላይ ያጥፉት። እንዴ አንተ ቆይ ምን እየሰራ ነው? ለምንድን ነው ለትሬንድ የተለቀቀውን ዘፈን ከዩቲዩብ ላይ ያጠፋከው? ያማል እንዴ? በጣም እየታየ ነበር እኮ። ወይኔ ምን አይነት ስተን የሰራው አንተ ኮጆ! ያንተን የማይረባ ዘፈን ስንት የለፋውበት የዩቲዩብ ቻናሌ ላይ በመልቀቅ የተነሳ አሁን ቻናሌ ከባድ ችግር ውስጥ ገብቷል። በዛ ላይ በዚህ ድምጽ የተነሳ ሙዚቃ የማቀናብርበት እቃ ተቃጥሏል። በል አሁን ንዴቴን አታባብስብኝ፣ ከፊቴ ዞር በል። እና ዘፈኑ አይሰራም ማለት ነው? ጭራሽ የቀረኝን ስቱዲዮ በዚህ ድምጽ ልታፈነደውም አስበዋል። በል ነግሬያለሁ ኮጆ፣ አሁን ሌላ ችግር ውስጥ ከመግባት በፊት ከዚህ ጥፋ። አይ በደንብ ማቀናበር ሳችል ነገሩን ወደ እኔ ታዞራለህ። ምን አይነት ሰው ነው በእናታችሁ የማትረባ? ያም በደንብ እየታየ የነበረ ሙዚቃ ከዩቲዩብ ላይ አጥፍተህ ብታናደኝም ይብላኝ ላንተ። እኔስ ሌላ አቀናባሪ ጋር ሄጄ ዘፈኑን አሪፍ አድርጌ እሰራዋለሁ። አሁን በዚህ ጄኔሬተር በሆነ ድምጽህ ማውራትህን ትተህ ከዚህ ስቱዲዮ ትወጣለህ ወይስ አትወጣም? ቆይ ባልወጣ ምን ታመጣለህ? አንተ ሮቤል ስፈልግ ነበር። ምን ነው? ምንድነው? ቀደም እኮ የላክልኝ የካርድ ቁጥር እኮ ስልኬ ላይ በሞክረው አልሰራም አለኝ።
ኧረ እባክህ እኔ ጋር እኮ ሰርቷል። እስቲ ደጋግመህ ሞክረው። እሺ ተማሪዎች፣ ሰሞኑን ባስተማርኳችሁ መሰረት ዛሬ ጥያቄ ጠይቃችኋለሁ እና ደግሞ ጥያቄውን ከዚህ መስመር ከሮቤል እጀምራለሁ። እሺ ቲቸርዬ ጠይቀኝ። እሺ የሞዛምቢክ ዋና ከተማ ማን ናት? ያው ቲቸር ናይሮቢ ነቻ። አይ አንተ ደደብ፣ ይሄንን ጥያቄ ስንት ጊዜ ነበር ያስተማርኳችሁ? በቃ አንተ በዚህ ሁኔታ መውደቅ ስለማይቀር ጥናት ላይ በጣም ትኩረት ማድረግ አለብህ። እሺ ቲቸርዬ፣ ግን አንተስ ቢንያምን ታውቀዋለህ እንዴ? ደግሞ ማን ነው ቢንያም? ኧረ እኔ አላውቀውም። በቃ ቲቸር፣ አንተም ሚስት ላይ ትኩረት ማድረግ አለብህ። እንዴ ምን ሆናል? ዛሬ ደግሞ የተናደድክ ትመስላለህ። አዎ እባክህ በጣም ነው የተናደድኩት ዛሬ እኮ አንድ ቲም እኮ ነው ያስበላኝ። መናት አንድ ቲም። አይ ይሄን ቤቲንግ በቃ ተው ብትባል አልሰማም አልክ አይደል? ይቅርብ። ይሄ ቁማር እኮ አይጠቅምም። እባክህ ተውኝ። አንድ ቲም እኮ ነው ዛሬ የሚያስበላኝ። የማየውን ነገር እኮ የተፈጠረው። አንተ ልጅ ግን በቃ በጣም ቁማርተኛ ሆናል ማለት ነው። ይሄ ቁማር እኮ አይጠቅምም። ተው ይቅርብ። ቁማር አይጠቅምም። እንደሚጠቅመኝና እንደማይጠቅመኝ ና እንደውም በ100 ብር እንመድብ። ውዴ እንኳን ደስ አለህ። ለአንተ አንድ ሰርፕራይዝ አለኝ። ሰርፕራይዙ ምንድነው የኔ ፍቅር? ውዴ እንኳን ደስ አለህ። እርጉዝ ነኝ። እርጉዝ ነኝ? ምን ሆነሻል? ይሄ ነው እንዴ ሰርፕራይዙ? መቼስ እየዘባረቅሽ መሆን አለበት። መዘባረቁን ተወውና ውዴ፣ አሁን የሚወለደው ልጅ ጾታው ምን ቢሆን ይሻልሃል? ኦሆሆ ቀልድ ቢሆን ይሻለኛል። እኔ የምለው ውዴ፣ ስለ ጋንጃ ምን የምታውቀው ነገር አለ? እስቲ ንገረኝ። ያ ውዴ ጋንጃ በጣም መጥፎ ነገር ሲሆን ጋንጃ የምትጠቀሚ ከሆነ የማይረቡ እና መጥፎ ነገሮችን እንድታደርጊ ያስገድድሻል። በጣም ይገርማል። ለመሆኑ ግን አንተ ይሄን ነገር ተጠቅመው ታውቃለህ እንዴ? አዎ ውዴ፣ በህይወቴ አንድ ጊዜ ብቻ ተጠቅሜዋለሁ። ወይ ጉድ! ታዲያ በተጠቀምክበት ሰዓት ምን መጥፎ ነገሮችን አድርገሃል? የሚገርምሽ ነገር የዛኔ ነው አንቺን ራሱ ለጋብቻ የጠየኩሽ። እኔ የምለው ውዴ፣ እኔ ከሞትኩ በኋላ ሌላ ባል ታገቢያለሽ እንዴ? አረ በፍጹም አረፌ ከእህቴ ጋር ነው የምኖረው። በጣም ደስ ይላል። ታዲያ ፍቅሬ፣ አንተስ እኔ በሞት ሌላ ሚስት ታገባለህ እንዴ? ኧረ አላገባም። አርፌ ከእህትሽ ጋር ነው የምኖረው። አንተ የምሰማው ነገር እውነት ነው እንዴ? ሚስቴን አፋቱኝ እንዳላልክ አሁን መልሰህ ታገባታለህ? አይ አንተ ይገርማል። በዛን ጊዜ እኮ ከሚስቴ ጋር እኮ የሌለ ተጣልቼ እሷን ለመፋታት ያደረኩት ነገር የለም። ግን አሁን ግን መልሼ ያገባዋት። እኔን እኮ የገረመኝ ነገር እኮ እናንተ በጣም ስትጣሉ ነበር ማቃችሁ እና ከሚስት ጋር ለመፋታት ራሱ ቀበሌ በጣም ብዙ ጊዜ ስትሄድ ነበር። ግን እንዴት መልሳችሁ ልትጋቡ ቻላችሁ? አይ አንተ ከተጣሏት ሚስቴ ጋር እኮ እንዴት መልሼ እንድትጋቡ ታውቃለህ? መጀመሪያ ላይ ለመፋታት ከሚስቴ ጋር ወደ ቀበሌ እኮ ከዛ ቀበሌ የዛሬ ሳምንቱኑ የዛሬ ወር ነው እያሉ ሲያጉላሉን በቃ የሌለ ሰለቸንና መልሰን ተጋባን። ልጄ የሚጠጣ ነገር እንዘዛ። አዎ አባዬ እንዘዝ።
አስተናጋጅ አንድ ቢራና አንድ ለስላሳ ይዘና። እንዲህ አባዬ ለአንተ ለስላሳ ምን ያደርግልሃል? አንተ ልጅ ናና የሆነ ነገር ልንገርህ። እሺ አባዬ ምንድን ነው? ይኸውልህ ልጄ የቤታችን የውሃ ክፍያ ስለደረሰ ሄደህ ውሃውን ከፍለና። ኧረ አባዬ ሙሴ ነኝ እንዴ እኔ ውሃውን የምከፍለው? እማዬ ብር እኮ ፈልጌ ነበር አሰጭኝም? ምን ልትገዛ ፈልገህ ነው? ያው እማዬ ቆሎ መግዛት ፈልጌ ነው። ቆይ ቆሎ ለምን መግዛት ፈልገህ ነው? አይ እማዬ ቆሎ እኮ መግዛት እኮ የፈለኩት ቆሎ ያንን ነገር ያሳድጋል እኮ ሲባል ስለሰማው ነው። ነው በቃ እንደዛ ከሆነ ለአንተ የ10 ብር ለአባት ደግሞ የ100 ብር ይዘና።